እና ከቤት ልታባርሪ እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። ትንሽ ቀን ስጭን። ካሌብንም ንገረው። ጎረቤት እየበጠበጥሽ ይመለከታል። ያገባሃል። ሴትዮ ልክሽን እያጣሽ ነው። ሴትዮ እምናደር እንዳይመስልህ። ጎረቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምን ነው ቆይ ቤቴ ያበዛሽ? እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አንተ ግን ጸባይህን አሳምሮ መኖር አቃተህ። እና ይቅርታ ልጠይቅሽ? እረፍዷል። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ። ማን ነው አውሬ? አንቺ? እኔ ግን ግደላት እነቃት የሚለኝ ስሜት አለ። ቆይ ምን በወጣ ነው የሞተን ገለ የምታስበው? ለምን ያለውን ነገር ተናግራችሁ አትገላገሉ? አሁንማ ተገላገልን። ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚህ ሳምንት ያለ። ቆይ ግን ለምንድን ነው ጊዜ የሚሰጣት? አቆይ ራሷ መታለች። ከዛ እስከምን እንደምትሄድ ሊያት። ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው። 10 ሺህ መቼ አነሰ? ልካፈል ካለች ደግሞ 5,000 ይዛ ከዚህ ቤት ትወጣለች ማለት ነው። ልጅቷ ልታሳብዳት ማለት? ካሌብ ልታሳብደኝ ነው እንዴ? ካበርሽ እኮ ቆየሽ። ይኸው ቻለው። አውቃለሁ። ደሞዜ ነው። ልክ ስትፈችኝ 5,000 ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ሊቀነስለት ይችላል። ቆይ ምን ይሆንልሽ? ይህ የአባቴ ንብረት አንስቼ ልስጥሽ? ከቤት ይውጡ። ቴና እንግዲህ እንደለመደችው ሽማግሌውንም ቤት የለቃችሁ ውጡ በማለት ሻንጣቸውን ረትባ ውጡልኛለች። ይህንን የሰሙት ሰዎች ደንግጠው ፈጠው ቀሩ። ቤቴን ከስንት ቀን ልስጣቸው በማለት ሽማግሌው እየሳቀና እያሾፈባት ነበር። በፌክ አካውንት በፌክ ሰነድ ያበደችው ቴና አሁንም እብደቷ እንደቀጠለ ነው። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 30 ተለቀቀ። ወደ ክፍል 29 ስንመለስ እንግዲህ ቴናና ማን ነው ዳኒ ውጭ ነበሩ። ቀድማ ግን የዳኒ ፍቅረኛ እቤት መታ ነበርና ቤት ተቀምጠው ሳለ እሷ ስም እንደመጣች እሱ ሲያያት የሚገባበት የሚወጣበት ሁሉ ጠፋበት። በዚህ የተነሳ ዳኒ ምን ልግባ በማለት በጭንቀት እያንዘረዘረው ነበር። ቁጭ ብሎ ሳለ እሷም ስታወራ ቆይታ በቃ ልሄድ ብላ ስትነሳ ሽማግሌው መቼም ተንኮለኛ ነው። በቃ ዳኒ ማን ነው ካሌብ ሸኛት እያለ ነበር። በዚህም ጊዜ ካሌብ ሸኛት ሲል አይ ችግር የለውም ሸኛት እኔ ብሎ እንትን ሲል አይ እኔ ሸኛለሁ ብሎ ካሌብ ደግሞ ማን ነው ዳኒ የሚወዳት ዳኒ ይነሳል። በዚህም ጊዜ እንዴ ለምንድን ነው አንተ የምትሸኘው? እሷ ትሸኝ እንጂ እሱ ይሸኝ እንጂ እያለች ነበር። እንግዲህ ቲና ያላወቀችው ማናት ዲና ያላወቀችው ነገር አለና ዳኒም ደግሞ ማን ነው ዳኒም ተነስቶ እጅ ልሸኝ በማለት ተነስቶ ይሄዳል። ቀጥታ ሊሸኛት ሲሄድ ተመልሶ ሲመጣ ጥፊ ሰጥተዋለች ቲና። አንተ ምንድን ቤት ነው ቤት ምን እየተካሄደ ነው? እየታውቀሃት ነው የምትሸኘው እያለች ነበረ። በጣም ይገርማል። እሱ እንግዲህ ምንድን ነው የምትይው? በቃ ሸኘኋት እያለ የሚለው ጠፋ። ተረጋጊ እያላት ነበረ እሱም ማለት ነው። እኔ እኮ ዳኒ ካሌብ ምንም ነገር ያደረገኝ የለም። ይህን ሁሉም አደርገው አንተን ስለምወድህ ስለማፈቅርህ ነው። በቃ ትዳሬን ፈትቼ ይሄን ሁሉ የምከፍለው መስዋዕትነት ላንተ ብዬ ነው ትላለች። እንግዲህ እሱ ሁሉንም ነገር ተረጋጊ እያላት ነበር። እሷ ግን ልትሰማ አልቻለችም። እንግዲህ የውሳኔ እንትን ደርሷል። ውሳኔን ከተቀበሉ ተቀበሉ፣ ካልተቀበሉም የራሳቸው ጉዳይ በማለት ወደ ውሳኔዋ ገብታለች። ዛሬ አጭር ጥያቄ ይጠየቃል። ጋሽም ሆነ ሽማግሌም ሆነ ካሌብም ሆነ ብላ ወደ ውሳኔዋ ገብታለች ቲና።
በዚህም የተነሳ እንግዲህ ወደ እነ ሽማግሌው ጋር እንደተሰበሰቡ ማውራት እፈልጋለሁ ትላለች። እንዳወራህ እፈልጋለሁ ስትለው ካሌብም እየሰማሁሽ ነው አውሪ ሲላት ገንዘቡን እንድታካፍለኝ አካውንት ላይ ያለውን ሁሉ እንድታካፍለኝ ብላ ትጠይቀዋለች። እሱም እሺ ይላል። ከዛም እነሱም ተመካክረው እንግዲህ ያለውን ባንክም ሁሉ ቀንሰው 10,000 ብር የሆነውን ቡክ አስቀምጦላታል ከጠረጴዛ ላይ። እንደዛ አድርገህ አስቀምጥላት እያለ ነበር። እንዴ ይሄ ግን ገደልካት አባዬ እያለ ነበር። አበደች በላይ እያለ አብዳለች እኮ እያሉ ነበር። እና እንግዲህ እንቴን አብደቷ እንደጨመረ ነው። አሁን እንግዲህ እሷም ተመልሳ ስትመጣ ከጠረጴዛው ላይ ስታነሳ ቡኩን እያነበበች ሳለ ምንድን ነው ያለው 10,000 ብር ነው። ይሄ ምንድን ነው በማለት ብድ ብላ ተነስታ ትሄዳለች። መጀመሪያ ግን ወደዚህ ከመምጣታችን በፊት እየጠጣች ቤቱ የኔ ነው ብላ በመጠጥ ላይ ትገኛለች። እንግዲህ ውስኪዋን እየጠጣች ሙዚቃዋን ጨምራ ጭፈራ ላይ ትገኛለች። እየጨፈረች ሳለ እንግዲህ ካሌብ ከድንገት ይመጣና አንቺ ምንድነው ይሄን እንደዚህ ብሎ ሙዚቃውን ቀንሶ እንትን ይላታል። እንዴ መብቴ ነው በገዛ ቤቴ እያለች ነበረ ሲጨፍር። እስከ ዛሬ ውጭ ነበርሽ እያላት ነበር። እስከ ዛሬማ ጥገኛ ነበርኩ፣ አሁን ግን የራሴ ነው፣ እናንተም በእኔ ስር ነው የምትተዳደሩት እያለችው ነበር። ስነ ስርዓት ያጅ ቢላትም የምን ስነ ስርዓት ነው የራሴ ቤት ነው ብላ እያበደች ትገኛለች። እሱም እንግዲህ ይህንን በሚላት ሰዓት ይቅርታና ቤቱ እኮ የራሴ ነው፣ ይቅርታ እንድልሽ ትፈልጊያለሽ ቢላትም ይቅርታ ለማለትም እረፍዶብሃል ካሁን በኋላ እያለች ነበረ። አሁን ይሄንን እኔ በጣም ያሳቀችብኝ ፓርት ማለት ነው መጨረሻው ፓርት ነው። ሻንጣቸውን ያዘጋጀው ከዛ ይሄንን እያለች ሳለ እንግዲህ እየጨፈረች እያበደች ነበርና ይሄን አቁማ እንሄዳለች። ከጠረጴዛው ላይ ያንን የቡክ እንትን ስታይ 10,000 ብር ነው ሁሉንም እንድታካፍለኝ እፈልጋለሁ ያለችውም ሳያካፍ ማን ነው 10,000 አድርጎላታል። በዚህም ጊዜ እንግዲህ ያንን ስታይ አበደች። ቲና አበደች ማለት ነው። እብደቷ እንደቀጠለ ሆነ። እብደቷ ተነስታ እንግዲህ ባበደች ሰዓት ተነስታ ወዴት ነው ሄደችው? ወደ ካሌብ ክላስ ሆኖ እያለ ምንድነው ይሄ ብላ ቡኩን ተወረውርበታለች። እንዴ ብር ነዋ። እሱም ከዛ 10,000 እኮ ነው እዚህ ጋ ያለው፣ እስከ ዛሬ የሰራሁትስ፣ እስከ ዛሬ ባልና ሚስት ሆነን ያፈራ ነው እያለኝ ነበር። እስከ ዛሬ የሰጠሁሽ ገንዘብ እንዴ እንትኑስ እንዴት ከንትኑ ማለች የሽማግሌው ነው ይሄ አባቴ ነው የሚያዘው ይላታል። እኔስ እንዴት አልካፈልም እያለች እያበዴ ነው ቤቱን ስለያዘች ቤቱ ስላለ ብላ ነበር። ታው በኋላ ላይ እግሬ ላይ እንዳወርቁ ስንት ጊዜ ልስጣችሁ ለቤት ነበር ያለችው። ትንሽ ጊዜ ስጭን ቤት እስከምንፈልግ እያላት ነበር ሽማግሌውም ማለት ነው። እሷ ግን ይሄንን ልትቀበል ፍቃደኛ ስላልሆነች ሁሉንም ነገር እንዳውም ከዚህ እንትኑ ላይ 10,000 ብሩ ላይ አስቤዛ የቤት ወጪ እሱ ራሱ ይታሰባል ሲላል ልታሳብደኝ ነው እንዴ? ልታሳብደኛል ካበርሽ ቆይተሻል እያላት ነበር። አብዳ እንግዲህ ችግር ተፈጥሯልና ብላ ወደ ዳኒ ጋር ትደውላለች። ዳኒም ጋር ስትደውልለት ዳኒም እንግዲህ እሺ መጣሁኝ በማለት ነበር። መጀመሪያ እንግዲህ ወደ ትሁት ጋር ሄደችና ትሁትን ካሁን ጀምረሽ መውደቂያሽን እንድታስቢ ብላ ትነግራታለች። ትሁት ደግሞ ከእንትን ጋራ ለምንድን ነው ለመለየት ምንስ ጊዜ ያስፈልገናል ከአውሬ ጋር እያለ አውሬ ነሽ እያልሽ ነው ስነ ስርዓትሽን ያዥ ብላ በጥፊ ልትመታ ስትል ትሁት እዚህ በርሜል ውስጥ ጠቅልዬ እዚህ በርሜል ውስጥ እንዲያልጨምርሽ ትላታለች። እሷ እንግዲህ እኔ ነው እንደምትይ ባልሰራልሽ እያለች ነበረ የፎከረች ወደ ሳሎን የሄደችው። ወደ ሳሎንም በመሄድ እንግዲህ እነሱ እንደተሰበሰቡ ዛሬ እንግዲህ ቀናቸውን ጨርሳለች እና ማድረግ ያለባትን ወደ ውሳኔ ገብታለች። እንግዲህ ቲና ማለት ነው። ቲና እብዷ በቃ እነሱን ከዚህ ቤት ማስወጣት ነው ያለብኝ ብላ ወደ ውሳኔዋ ገብታለች።
ስለዚህ ቲናም መጀመሪያ ያንን 10,000 ብር ስታይ ቀጥታ ወደ ዳኒ ጋር መጀመሪያ ደውላ መሄዷን ወስናለች። ወደ ዳኒ ጋር በመሄድ ዳኒን ትታገኝ ያ ጅል ገሎኛል ትላለች። ምንድን ነው አካውንት ላይ ያለውን ብር እንዳለ አሽሾታል ይቶታል ትላለች። እንዴ አንቺ ሁሉንም መቋቋሚያቸውንም ሁሉ ነው እንዴ የምትወስጂው እያላት ነበረ። ዳኒ ግን በዚህ አጋጣሚ ያው ያደረገውን ነገር እየገደፍኩ ሳይሆን አሁን ላይ በጭንቀትና በውጥረት ላይ ይገኛል። መጀመሪያ ያደረገው ጥፋት አለ፣ በመሀል ደግሞ አባዬ የበፊቱን ታስታውሳለህ እያለ የሚያደርጉትን ሁሉ ስለሚያይ በጭንቀት ውስጥ ገብቷል። አሁንም ዳኒ ማለት ነው። ዳኒ አሁን ላይ ጭንቀቱ እንደጨመረ ነው። አባዬ ነገራት እያለ ነበረ። ልጅቷ እኮ እያበደች ነው። ከዚህ የበለጠ ምን የሚነገር አለ? በቃ በቃለት እኮ ልጅቷ ላይ የላት እያለ ነበረ። ሽማግሌውም ይህንን እያሉት ማን ነው ዳኒም በቃ ልጅቷ እኮ ላይ የላት እንግዲህ ከነገርካትም ንገራት አለቀለት እኮ እያለ ነው። እሺ አንተ ብቻ ዝም በል እያሉት ነበርና እሺ ይላል። አሁን ዳኒ 4 ሚሊዮን ብር አገኛለሁ ብሎ በጭንቀትም ውስጥ እስጋ የዲና የጓደኛው እንትን አለ፣ እዚህ ጋር ደግሞ የቲና ነገር አለ። እዚህ ደግሞ 4 ሚሊዮን ብር አገኛለሁ ብሎ በጉጉት የሚጠብቀው ዳኒ በጣም በጭንቀትና በውጥረት ላይ ይገኛል። ምስኪን ነፈር። አሁን እንግዲህ እሷም ይሄንን ብላ መቋቋሚያ እንኳን እባክሽ ተረጋጊ ቢላት አሁንም ተረጋጊ ነው የምትለኝ? አሁን ታየኛለህ ከነ አባቱ መንቅሬ ነው ማወጣው እያለች እየፎከረች ነው። እባክሽ ተረጋጊ ቢላትም ልትሰሚ አንቺ አትችይም እያለ ነበር። ይህንን ያደረግኩት ለእኔና ላንተ ነው። ስለዚህ ካሁን በኋላ የምፈራውም ምንም የምለው ነገር የለም። ስከሰው ያገኛል። እሱም የአካውንቱን ብር ይጅል የሆነ ሰውዬ ወደ እኔ እንዳዞራት አደርጋለሁ እያለች ነበረ እየፎከረች ወደ ቤት ከዳኒ ተለይታ የሄደችው። ካሊብና ሽማግሌው አንድ ላይ ቁጭ ብለው እያወሩ ነበር። እሱም እንግዲህ አብዳብዳ ሄደች እያለ ነው። ዛሬ ከቤት ካላባረረችን ሌላውን እያሉ እየሳቁ ነበረ። እነሷም እንግዲህ እሷ ማለቷ አይቀርም ከቤት ውጡ ማለቷ እያል ነበር። አሁን ወደ ግብረ አበሯ ነዋ ልትናገር ሄደች። ዛሬ እንዳቃጠለችኝ አቃጠልኳት እያለ ነበረ ዳኒ ማነው ካሌብ ሲል የነበረው ለአባቱ ማለት ነው። ቲናም እንግዲህ እንዳለችውም እስከ አባቱ አሽቀንጥሬ ጥለዋለሁ እያለች ነበረ። ከዛም ቁጭ ብለው ቡና እየጠጡ ሳለ ሶስታቸውም መታ የምጠይቅሃለኝ እያለችው ነው። ቀጽ ይዞ እየሰማዎች ነው ሲል ካሌብም ድርሻዬን ስጠኝ ትለዋል። የምን ድርሻ ይላታል። የድርጅቱን ድርሻ እያለችው ነበር። እሱ እኮ ያባዬ ነው እያላት ነበር። እና ቢሆንስ እያለች ነበረ ቲና እብዷ ማለት ነው። እናም የሰራሁት የት ነው እኔ ሰራሁት? እስካሁን እኮ 30 50 እያልኩኝ ሰጥቼሻለሁ ይላታል ካሌብ ማለት ነው። ይህን ሲላት ትናደዳለች። እና ብለህስ ሚስትህ እኮ ነኝ እያለችው ነበር። ስም ጠይቀሻል እኔም ሰጥቼሻለሁ እያላት ነበረ። ብር እኮ ያልቃል እማያልቅ መሰለኝ ሲመዘዝ ይላታል። ነው እንደዚህ አልክ? እግሬ ስር ወርቃ ነው የምንለምነኝ እያለች እያበደች እየሰከረች ሄደች። እነሱም ጋር ስትነሳ ከዚህ በኋላ የመጨረሻ ንግግሬ ነው ብላ ቲና ቀጠለች። ከዛም ቲና እንደዚህ ካለች በኋላ ተነስታ ወደ ክላስ ገብታለች። ወደ ክላስ በመግባት ሻንጣቸውን ልብሳቸውን የትሁትን የሽማግሌውን የካሌብን አርጋ ረትባላቸዋለች። በሻንጣ ጨምራ ሽማግሌው ሲጨምር ደግሞ ቀስ ብለው በመግባት ፋይሉን ከቁም ሳጥኑ አውጥቶ ይዞ ወደ ቤቱ ይዞ ይሄዳል። አባዬ ምንድን ነው እያላት፣ እንዴ ሰብራስ ብታወጣው እያሉን ነበረ። እሱም እንዴ ምን ታገኛለህ ብትሰብረውስ ብታወጣው፣ እንዴ እሷ ጋራ ደግሞ የታረክሽ እያልን ምን እንላለን ብሎ ደብቆ ይዞት ይመጣል። ወደ እንትና ስንሄድ እንግዲህ ወደ ዳንኤል ካሌብ በጭንቀትን ዳኒ በጭንቀትና በውጥረት የሚገኘው ወደ ትሁቴ ጋር ኪችን በሚሄድ ትሁትን
ከሰራተኝነት ወደ እመቤትነት እያላት ነው። ምክንያቱም ትሁትን ዳኒ ማን ነው ካሌብ ያገባታል እያለ በቅንዬ ነው ምን እያልክ ነው እያለችው ነበረ። እሱም እንግዲህ ይህንኑ እያወራ ሳለ እንደው ልጅቷ እኮ አበደ ምን አለች አሁን እያበደች ወደ ውስጥ ገብታለች ትለዋለች። በጣም እኮ ነው እንደዚህ እንትን ያለችው እያለ እሱ በጭንቀት ሊፈነዳ ደርሷል ማለት ነው። ዳኒ እንግዲህ እስካሁን ጸጥ ያለው ለብሩ እሰጣለሁ 4 ሚሊዮን ብር ብሎ በጉጉት እየጠበቀ ነው። ቲናም በንዴትና በስሜት ውስጥ ያለችው ቲና ልብሳቸውን አዘገጃጅታ ሻንጣችሁ ቆጥራላኝ። ይህ ፓርት በጣም ነው ያሳቀኝ። አዘገጃጅታላቸው አሁን ከቤቴ መውጣት አለባቸው፣ ከቤቴ ቀጥታ አውጡ ብላ ሻንጣቸውን ይዛ ከጠረጴዛው ላይ ትጥልላቸዋለች። እዚህ ላይ ያልቃል ማለት ነው። በጣም ነው ያሳቀኝ እዚህ ፓርት ላይ ማለት ነው። እሷ ደግሞ በተራዋ ሻንጣዋን ማዘጋጀት አለባት። ምክንያቱም እበላለሁ ብላ ተበልታለች። አይ ቲና በቁሟ ሞተች ማለት ነው። ያን ስታይ በቃ ሁሉንም ነገር ስንፋታ ነግርሻለሁ ያላትን የዳኒን ሲነግር ዳኒም ምን ውስጥ ነው የሚገባው? ወይኔ በጣም ነው የሚገርመው። እና ለማንኛውም ለነበረን ቆይታ እናመሰግናለን። ባይ ባይ።